ናችሁ ጋይስ እንግዲህ ብዙ ሰዎች የዱባይ የመኖሪያ ፍቃድ ወይንም ደግሞ ኤሚሬት አይዲ እንዴት ነው የምናገኝ ብላችሁ ለጠየቃችሁኝ ሰዎች ከኢትዮጵያ ወደ ዱባይ መታችሁ መኖር ለምትፈልጉ ወይንም ደግሞ ልትሰሩበት የፈለጋችሁ ሰዎች በመጀመሪያ ደረጃ ስፖንሰር ያስፈልጋችኋል። ካምፓኒ ያለው ሰው ዱባይ ላይ ካምፓኒ ያለው ለእናንተ ስፖንሰር መሆን የሚችል ሰው ካገኛችሁ በኋላ ሰውየው ፕሮሰሱን ይጨርስላችኋል ማለት ነው። የመኖሪያ ፍቃዱ ቪዛ ይልክላችኋል። የተሼራ ወይንም የሚባል ቪዛ የመጀመሪያ ቪዛ የሚወጣ አለ። እሱም ቪዛ ካገኛችሁ በዛ ቪዛ ዱባይ ከገባችሁ በኋላ ሜዲካል እና አሻራ ከወሰዳችሁ በኋላ በእንደዚህ አይነት መልኩ የኤሚሬት አይዲ ካገኛችሁ ይሄ የኤሚሬት አይዲ ለ2 አመታት የሚያገለግል ነው ማለት ነው። ለ2 አመት ይሄንን የኤሚሬት አይዲ ለ2 አመት ያህል ትገለገሉበታላችሁ። ትራቭል ማድረግ ይቻላል። እንዳውም የተለያየ ሀገር ዩናይትድ አረብ ኤሚሬት አይዲ ካላችሁ የተለያዩ ኤዥያ ሀገሮች 6 ሀገር 10 ሀገር ላይ እንደዛ መጓዝ ትችላላችሁ። ኢትዮጵያ በየጊዜው